እየሞከርኩ ነው። ልብ ሰባሪው ክስተት ዕውቁ አሜሪካዊ ተዋናይ ኤሪክ ዊሊያም ዴንን ይመለከታል። በጣም አሳዛኝ መረጃ ተሰምቷል። ከትናንትና በስቲያ በ53 ዓመቱ ሕይወቱ አልፏል። በኤቢሲ የሕክምና ዘውግ ያለው ግሬይስ አናቶሚ የተባለ የቴሌቪዥን ተከታታይ ድራማ ላይ የዶርማክ ስሎዋንን ገጸ ባህሪ በመጫወት ከፍተኛ ዝናን ያተረፈ ነው። የተዋናዊ ሕይወት ማለፍ ትኩረቱን የሳበውን ያክል ከመሞቱ በፊት በኔትፍሊክስ በኩል ለሁለት ሴት ልጆቹ ለማለትም ለቢሊ ብሬትስ እና ለዳንና ጆርጂያ ዴን ጆርጂያ ትባላለች ለሁለቱ መልእክት አስተላልፈዋል። ጄራልዱን ዴን ያስተላልፈው መልእክት ትናንት ተላቆ የመነጋገሪያ ዕለት ሆኗል፣ ርዕስ ሆኗል። እንደሚሞት ያውቀው ነበር። ሕይወቱ አለፈ። ከኔትፍሊክስ ጋር ባደረጉት ስምምነት መሰረት ሕይወቱ ካለፈ በኋላ የተጋራውን አጭር መልእክት ቁም ነገሩ ከሁለት ሴት ልጆቹ ያለፈ ለብዙዎቹ ትምህርት ይሰጣል ብዬ ስላመንኩኝ ላጋራችሁ ነው የመጣሁት። ከቀና ሐሳቡ እንድንጋራ ነው። በአማርኛ ሐሳቡን ገልብጫ አቅርቤላችኋለሁ። መልካም ንበብ። ቪዲዮንም እንዲሁ ከስር ማየት ይቻላል። ቢሊና ጆርጂያ እንደምትመለከቱት ከበስተጀርባይ ይህ መልእክት ለእናንተ ነው ብሎ ይጀምራል። ሞክሬያለሁ፣ አንዳንዴ ተሰናክያለሁ፣ ግን ደግሞ ሞክሬያለሁ። በአጠቃላይ ግን ደስ የሚል ጊዜ ነበረን አይደል ብሎ ይጠይቃችኋል ልጆቹን። በባህር ዳርቻ ያሳለፍነውን ጊዜ ሁሉ አስታውሳለሁ። ሁለታችሁ እኔና እናታችሁ በማሊቡ፣ ሳንታ፣ በሞኒካ፣ በሃዋይ፣ በሜክሲኮ፣ በውቅያኖስ ውስጥ ለሰዓታት ስትጫወቱ ይታየኛል። እነዚያ ቀናቶች ገነት ነበሩ። አሁን ከዚህ ህመም የተማርኳቸው 4 ነገሮችን ልነግራችሁ እፈልጋለሁ። ዝም ብላችሁ እንድትሰሙኝ ግን እንደምታደምጡኝ ተስፋ አደርጋለሁ ይላል። አንደኛ፣ አሁኑን ኑሩ። ልክ አሁኑን ይህንን ቅጽበት ኑሩት። ከባድ ነው፣ ግን እሱም ማድረግ ተምሬያለሁ። ለዓመታት በአእምሮዬ አዝን ነበረ፣ እባዝን ነበረ። ለረጅም ጊዜ በሐሳብ አጠፋ ነበረ። በጭንቀት በውርደትና በጥርጣሬ ውስጥም እሰጥም ነበረ። ውሳኔዎቼን ደጋግሜ እያሰብኩ ራሴን ወቅስ ነበረ። ይህም ማድረግ ነበረብኝ። ያንን በፍጹም እያልኩ የወላወልኩባቸው ጊዜያቶች አሉ። እያንዳንዱን ቅጽበት አክብሩት ልጆቼ፣ እንደ ሀብት ጠብቁት። መኖር ያለባቸው አሁን ነው ያለው በመጀመሪያ መልእክቱ። ሁለተኛው በኔትፍሊክስ ያስተላለፈላቸውና ሕይወቱ ካለፈ በኋላ የሰሙት አፍቅሩ ነው። የግድ ከአንድ ሰው ጋር መሆን የለበትም። ምንም እንኳን እሱም ብመክርም እንዲሁ፣ ነገር ግን በአንድ ላይ በፍቅር ተያያዙ። የልባችሁን ፍላጎት፣ ደስታችሁን ፈልጉ። ጠዋት ካልጋ እንድትነሱ የሚያደርጋችሁ ነገር ፈልጉ። ቀኑን ሙሉ እንድትተጉ የሚያደርጋችሁ ነገር ፈልጉ። የእናንተን የዕድሜ አካባቢ ያለው ለመጀመሪያ ጊዜ በፍቅር የወደኩት በትወና በፍቅር ወደኩኝ። ያ ፍቅር በመጨረሻ ከጨለማ ሰዓቶቹ፣ ከጨለማ ቀኖቼና ከጨለማ ዓመታት ያወጣኝ ነው። አሁን ስራዬን ወደዋለሁ። አሁንም በጉጉት ተጠብቀዋለሁ። በካሜራ ፊት ቆሜ ድርሻዬን መወጣት ፈልጋለሁ። የስራዬን ማንነቴን አይገልጸውም፣ ግን ያነቃቃኛል። የሆነ የሚያነቃቃችሁ ነገር ፈልጉ፣ መንገዳችሁን ፈልጉ፣ ዓላማችሁን፣ ህልማችሁን በእውነት ተከተሉ ብሎ በሁለተኛ መከራቸው ለልጆቹ። ሶስተኛው ጓደኞቻችሁን በማስተዋል ምረጡ ነው ያላቸው አባታቸው በኔትፍሊክስ ባስተላለፈላቸው መልእክት። ከመሞቱ በፊት የእናንተ የሆኑት ሰዎችን ፈልጉ፣ እነሱም እናንተን እንዲያገኟቸው ፍቀዱላቸው። ከዚያም ራሳችሁን ስጧቸው። ከነሱ ውስጥ ምርጦቹ የሰጧችሁን ይመልሱላችኋል፣ ያለ ፍርድ፣ ያለምንም ቅድመ ሁኔታ፣ ያለምንም ጥያቄ ይመልሱላችኋል። ቤተሰቦቼና ጓደኞቼ በጣም አመስጋኝ ነኝ። እያንዳንዱ ከጎኔ ቆመዋልና እነሱንም እኔ ከፊት አደርጋቸው ነበሩ። የነበሩ ትናንሽ ነገሮችን እንኳን መንዳት፣ ጂም ሄድ፣ ቡና መጠጣት፣ መዝናናት አሁን አልችልም። አማራጮችን መቀበል ተምሬያለሁ። ጓደኞቼ ወደ እኔ ይመጣሉና አብረን እንበላለን፣ ጨዋታ እናያለን፣ ሙዚቃ እንሰማለን። ምንም ልዩ ነገር አያደርጉም። ዝም ብሎ አጠገቤ ይገኛሉ። እሱ ትልቅ ነገር ነውና ዝም ብሎ መገኘትና ጓደኞቻችሁ ባላችሁ ነገር ሁሉ ውደዱ፣ አጥብቃችሁ ያዟቸው። ያስደስቷችኋል፣ ይመራዋችኋል፣ ይረዷችኋል፣ ይደግፏችኋል። አንዳንዶቹ ደግሞ ያድኗችኋል ብሏልና ጓደኛ ስትመርጡ ተጠንቀቁ። የህይወት ዘመን አጋር ነው የምትመርጡት ብሏችኋል። በመጨረሻ ባላችሁ አቅም ሁሉ በክብር እባካችሁ ታገሉ። ፈተና ሲገጥማችሁ የጤና የሚሆን ሌላ ታገሉ። በፍጹም ተስፋ እንዳትቆርጡ። እስከ መጨረሻ እስትንፋሳችሁ ድረስ ታገሉ። ይህ ደግሞ ሁሌም የሚደረግ ነው የሚል ሐሳብ ሰጥቷችኋልና መጋፈጥ ትችላላችሁ። ታገሉ ልጆቼ፣ ራሳችሁን ቀን አድርጉ። ቢሊና ጆርጂያ እናንተ ልቤ ናችሁ። እናንተ ለኔ ሁሉም ነገሬ ናችሁ። ደህና ደሩ፣ ደህና ሁኑ። ወዳችኋለሁ። የመጨረሻ ቃላቶቹ እነዚያ ናቸው።
የሚገርመው ነገር ኔትፍሊክስ ላይ ይሄ ተዋናይ ለልጆቹ ለሶስቱ ልጆቹ የላከላቸው መልእክት እንዲነበብ የፈለገው የኔትፍሊክሱ ፕሮግራም እንዲተላለፍ የፈለገው ህይወቱ ካለፈ በኋላ ነው። ህይወቱ አልፎ ቀለም ልልሱ ለልጆቹ ደርሷል። ግን ለሶስቱ ሴቶች ልጆች ብቻም አልነበረም። እነዚህ 4 መልእክቶች አያል ናቸው። ነፍስ ይማር። እናንተ ግን እንዴት አገኛችሁት? መልእክቱ ልብ ሰባሪ ሐሳብና መልእክት ነው።